አይ ዘይነብ፣ ሰሞኑን እኮ በጣም ጨንቆኛል። ጠዋት ከእንቅልፌ ስነሳ ውሃ ስጠጣ ውስጤን ደስ አይለኝም። ማቅለሽለሽ ስሜት አለው። ቦርጭም አውጥቻለሁ። ምን ባድረግ ይሻለኛል ብለሽ ታስቢያለሽ? ግን አይ ፋጡማ፣ ውሃ ለመጠጣትሽ እኮ ነው ሰውነትሽን የሚጎዳው። በቅሚያ 3 ሊትር ውሃ ልጠጪ ይገባል። መጀመሪያ የሚያቅለሰልስሽ ከሆነ ከበላሽ በኋላ በትንሽ በትንሽ እያልሽ ልመጂ። ውሃ ስብን ይቀንሳል፣ ቦርጭንም ያጠፋል። እሺ፣ ምግብ ምን ብበላ ይሻላል ብለሽ ታስቢያለሽ? እዚህ ሳዑዲ አረቢያ ስኖር በአብዛኛው ነጭ ሩዝ ነው ያለው። ኪሎዬም ሁልጊዜ ይጨምራል። ለምን እንደሆነ አላውቅም። እሺ፣ እንደኔ የምመክርሽ ከሆነ ነጩን ሩዝና ጣፋጭ መጠጦችን ሙሉ በሙሉ አቁሚ። በሳውዲ ሱቆች የሚሸጡ አጃና ቡናማ ሩዞችን እነሱን ገዝተሽ፣ እንዲሁም አትክልቶችን በአብዛኛው ሰላጣ ነኮችን ካገኘሽ እነሱን ተጠቀሚ። ጉልበትም ይሰጥሻል፣ ኪሎሽንም ትቀንሻለሽ። እሺ፣ በጣም አመሰግናለሁ ስለመከርከኝ። ምክርህንም ተቀብያለሁኝ። በጣም አመሰግናለሁ። ሰላም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ይሄን ያቀረብነው ሳዑዲ አረቢያ ለምንኖረው ልጆች ብዙ ጊዜ ምግብ ስለማናገኝ ብዙ ጊዜ ሰውነታችን ይደክማል፣ እንዲሁም የተመጣጠነ ምግብ አናገኝም። በዛ ምክንያት ሁሉ ጊዜ በቃ ወገቤን አማመኝ፣ ራሴን አማመኝ እንላለንና ቤት ውስጥ ባገኘናት ብዙም ባይሆንም እንኳ የተወሰነች ምግብ ከአትክልቱም እንደው ብንሰርቅም እንኳ ትንሽ፣ እውነቴ ነው የምር የቀለድኩኝ አይደለም። ምክንያቱም ይህ ስርቆሽ አይባልም እና ሁላችንም በምናገኘት መልኩ፣ ለምሳሌ እነሱ ሙምኪን ላይሰጡን ይችላሉ። በእርግጥም ግን አንዳንድ ጊዜ ከአትክልቷ በቃ ለምን አንድ ቅጠል አትሆንም ከዛችም እያነሳን ከቻልንም ደግሞ ጃዛ በወጣን ሰዓት አንዳንድ ምግቦችን እያመጣን እነዛ ልንጠቀም ይገባል እላለሁኝ። ምክንያቱም ብዙ ጊዜ እዚህ ስንኖር ሰውነታችን በጣም ነው የሚጎዳው። በተለይ ደግሞ አሁን እጃዛ ስንሄድ እረፍት ላይ ስንሆን ነው በጣም የሚሰማን ነው። ወገባችን ያመናል፣ በቃ ይደክማል፣ በቃ ሞተስት ነው የሚያደርገው። ይሄ ሁሉ ምንድን ነው? የምግብ እጥረት ሁኔታ ነው። እና ብዙ ጊዜ በቃ እኛ ስንሰራ ስራ ነው የምንለው። እና እስኪ አንድ ቀን እንኳን ለራሳችን ብለን ቢያንስ ከቤጃዛ ስንመጣ አንዳንድ ፈዋከ ነገሮች ይዘን አትክልትን ይዘን መተን በቃ የተወሰነ ቶና የሚሆን በቃ ባገኘናት አንዳንድ ነገር ራሳችን ልንረዳ ይገባል ላለሁኝ። ጓደኞቼ ሰብስክራይብ አድርጉኝ፣ አበረታቱኝና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም